በስልካችሁ ገንዘብ መስራት የምትፈልጉ ከሆነ ትክክለኛ ቦታ ላይ ያላችሁት፣ መስራት የማትፈልጉ ከሆነ ደግሞ መስራት ለሚፈልጉ ጓደኛችሁም ሼር አድርጉለት። ሄይ ፋሚሊ እንደምን አላችሁ? በዛሬ ቪዲዮ አሪፍ የሆነ የኦንላይን ስራ ነው ይዤላችሁ የመጣሁት። ዌብሳይቱ ክሪፕተር ይባላል። በክሪፕተር ላይ እንዴት አድርጋችሁ እንደምትመዘገቡ፣ እንዴት አድርጋችሁ ሚሽኑ አክቲቭ እንደምታደርጉና እንዴት አድርጋችሁ ደግሞ ሰው እንደምትጋብዙ ፋይናል ደግሞ እንዴት አድርጋችሁ የሰራችሁትን ዊዝድሮው እንደምታደርጉ ያለውን ሙሉ ስቴፕ በዚህ ቪዲዮ የማሳያችሁ ይሆናል። ይሄን ስራ ለመስራት እንደተለመደው እጃችሁ ላይ ያለው ስልክና ወይም ደግሞ ላፕቶፕ እና ኢንተርኔት ብቻ ነው የሚያስፈልጋችሁ። ደስ የሚለው ነገር ደግሞ ፓሲቭ ኢንካም ነው። ማለትም አንድ ጊዜ አክቲቭ ካደረጋችሁ በኋላ እናንተ አታስፈልጉም። እናንተ የምታስፈልጉት የሰራችሁትን ዊዝድሮው ለማድረግ እና ገብታችሁ ቼክ ለማድረግ ብቻ ነው። ይሄኛው ቪዲዮ ሁላችሁም ላይክ ያደረጋችሁ ጀምሩት። እንዲሁም አዲሶች ሆናችሁ ደግሞ ቪዲዮን ከተመቻችሁ መጨረሻ ላይ ሰብስክራይብ ታደርጉኛላችሁ። አሁን እንዴት አድርጋችሁ መስራት እንደምትችሉ ላሳያችሁ። እንደነገርኳችሁ ዌብሳይቱ ክሪፕተር ይባላል። ሊንኩ የኮሜንት መጀመሪያ ላይ አስቀምጥላችኋለሁ። ሊንኩ ነክታችሁ ትገባላችሁ። ሊንኩ ነክታችሁ እንደገባችሁ ቀጥታ ወደዚህ ኢንተርፌስ ያመጣችኋል። እዚህ ኢንተርፌስ ላይ ሬጂስተር ለማድረግ ኮርነር ላይ የምታዩትን ክሬት አካውንት የምትለው እዚህ ጋር ያለችውን እሷን አንድ ጊዜ ክሊክ እናደርጋለን። እሷ ክሊክ ካደረግን በኋላ እነዚህ የምታዩዋቸውን አራት ኦፕሽኖችን ያመጣልናል። መጀመሪያ ሎጊን፣ ከዛ ኢሜል፣ ፓስወርድ እና ነምበር የሚለውን ማለት ነው። ሎጊን የሚለውን ላይ ስማችሁን ታስገባላችሁ። ከዛ ኢሜል የሚለው ላይ ደግሞ ኢሜላችሁን ታስገባላችሁ ማለት ነው። ኢሜላችሁን ካስገባችሁ በኋላ ፓስወርድ የሚለው ላይ ደግሞ የማትረሱት ፓስወርድ መሆን አለበት። ለምሳሌ ኤቢሲ ካላችሁ ቁጥሮችንም ታስገባላችሁ። ቁጥር ካስገባችሁ በኋላ ደግሞ ማትሮስን ካራክተር እሱን ታስገባላችሁ። ነምበር የሚለው ደግሞ እዚህ ጋር የምታዩትን 63 40 የምትለዋን እሷ ታስገባላችሁ ማለት ነው። እናንተ ሌላ ሊሆን ይችላል። እሱን ካስገባችሁ በኋላ ክሬት አን አካውንት ብላችሁ ክሬት ታደርጋላችሁ ማለት ነው። ክሬት ካደረጋችሁ በኋላ ደግሞ ወደዚህኛው ኢንተርፌስ ያመጣችኋል ማለት ነው። እዚህኛው ኢንተርፌስ ላይ ነው ገንዘብ መስራት የምንችለው ማለት ነው። ፋሚሊ እዚህ ቀጥታ እናንተ እንደገባችሁ እኔ እየሰራው ስለሆነ ነው እንጂ እናንተ እንደገባችሁ 1000 ኮይን ይሰጣችኋል። 1000 ኮይን ይሰጣችኋል። ከዛ 1000 ኮይን ሲሰጣችሁ እዚህ ጋር የምታዩትን ዋሻ ትሰጣችኋለች ማለት ነው። እኔ እዚህ ጋር ያለችውን ስለገዛኋት ነው። ከሷ ሰጣችሁና እሷን አንድ ጊዜ ስትነኳት 500 ከኮይናችሁ ይቀነስና እሷን ይገዛላችኋል። ከዛ 500 ይተርፋችኋል ማለት ነው። 500 ከተረፋችሁ በኋላ እዚህ ጋር የምታዩትን 500 ላይ ደግሞ እሱን ያ ማይን የሚያደርገው ያው ሰራተኛውን እሱን ትገዛላችሁ ማለት ነው። እስከገዛችሁ በኋላ ያኛው ሰውዬ ለቀን እስከ 250 ኮይን ይሰበስብላችኋል። ፐር ዴይ 250 ማለት ነው። እሱን ትገዙታላችሁ። እሱን ከገዛችሁ በኋላ ዴይሊ እሱን 250 ይሰበስብላችሁና እሱን 250 ደግሞ እዚህ ጋር የምታዩትን ኮሌክት የምትለዋ ላይ እዚህ ጋር ለምሳሌ ያሳያችኋለሁ። ኮሌክት የምትለዋን እሷን እንዲህ ኮሌክት ትሏታላችሁ። ኮሌክት አላችኋት በኋላ እዚህ ጋር ወደ ባላንሳችሁ ይመጣል። እንደምታዩት እዚህ ጋር ማለት ነው። ወደ ባላንሳችሁ ይመጣና እሱን ካደረጋችሁ በኋላ ምን ታደርጋላችሁ? አክቲቭ ማድረግ አለባችሁ። ያው ቀን በቀን ማይን የሚያደርግላችሁ እንዲጨምርላችሁ። ለምሳሌ እኔ 155 አለኝ አይደል? የ150 ገዛለሁ። በቀን 75 ማይን እንዲያደርግልኝ ያው 150 ውስጥ ገዛው ይጨምራል ማለት ነው። አሁን ለምሳሌ 950 ነበር መሰለኝ። ከዛ አሁን 1025 በቀን ማይን እንዲያደርግልኝ ማለት ነው። ይሄ ሰው ጋብዣ አይደለም፣ በራሱ አክቲቭ ያደርኩኝ። ቀን በቀን ትገቡና የሰበሰባችሁትን ትገዙታላችሁ። ከዛ 1000 ኦር ደግሞ 2000 ከሆነ በኋላ ዊዝድሮው ለማድረግ ይሻላችኋል ማለት ነው። ያው ኮሌክት ያደርጋችሁ ቀጥታ ትገዛላችሁ። ኮሌክት ያደርጋችሁ ቀጥታ ትገዙና በቀን የሚሰበስቡበትን መጠን እየጨመረ ይመጣል ማለት ነው። ከዛ እየጨመረ ከመጣ በኋላ ደግሞ ኮይናችን ሰብስባችሁ ዊዝድሮው ማድረግ ትችላላችሁ ማለት ነው። ፋሚሊ ያው ዊዝድሮው ለማድረግ እዚህ ጋር ፋይናንስ የሚለውን እሱን ክሊክ ታደርጉታላችሁ። ከዛ እንደምታዩት 2000 ኮይን ከሰበስባችሁ $1 ነው። የምታዩቸውን ብዙ ኦፕሽኖች አሉት። የአርኤክስ አለ፣ ቶን፣ ባይናንስ፣ ቢፒአይ ማለት ነው፣ ዶጄ፣ ላይት ኮይን፣ ቢትኮይን ብዙ አማራጮች አሉ። ያው ዲፖዚት ማድረግ ከፈለጋችሁ ደግሞ ዲፖዚት አድርጉ ይላል። ግን ዲፖዚት እንድታደርጉ ሪከመንድ አደርጋችሁም። ከዚህ በፊት የሆነ እንደዚህ አይነት ጋሜት የሚባል መጥቶ ነበር፣ ግን ብዙ አልቆየም። ትንሽ ሰራንበት፣ ከዛ ፈጥኖ ነው የሄደው። እናም ዲፖዚት ሳታደርጉ ብትሰሩበት ይቻላል። ኢንቬት ለማድረግ ደግሞ እዚህ ጋር ፓርትነርስ የምትለዋን እሷን አንድ ጊዜ ክሊክ ታደርጉና እዚህ ጋር የምታዩትን ማለት ነው ኮፒ የምትለዋን እሷ አንድ ጊዜ ሊንካችሁን ኮፒ ካደርጋችሁ ለጓደኛችሁ አሊያም ደግሞ ለፈልጋችሁ ሰው ሼር ማድረግ ትችላላችሁ ማለት ነው። አንድ ሰው ስትጋብዙ 50 ኮይን ይሰጣችኋል። 50 ኮይን ይሰጣችሁ
ከእሱ ማይን ከሚያደርገው ደግሞ 10% ይሰጣቸዋል ማለት ነው። ያው እንደነገርኳችሁ ፋሚሊ እንደነዚህ አይነት ስራዎች ብዙ ቀን አይቆይም። ቢያንስ ቆዩ ቢባል 1 ወር 2 ሳምንት ምናምን ነው የሚቆዩት እንጂ ብዙ አመት ምናምን የሚቆዩ ነገር አይደሉም። ከዚህ በፊት እንደነገርኳችሁ ጋሚት የሚባል መጥቶ ነበር። ያው ለእናንተ ሼር ሳላደርግላችሁ ነው ፈጥኖ ሄደው። እናም ዲፖዚት እንድታደርጉ አብሪከም እንዳደርጋችሁ ምክንያቱ ገንዘባችሁ ሊበሏችሁ ስለሚችሉ ማለት ነው። ግን ያው ብሰሩት ብዙ ታተርፉበታላችሁ ላለው ያው እስከ 5ኛ ወር 6ኛ ቀናችሁ ማይን ማድረግ ብቻ ላይ አተኩሩ ፋሚሊ። ዊዝድሮ ለማድረግ ምናምን ብትሞክሩ ብዙ አይሰበስብላችሁም። እኔ እንደምታዩት 3-4 ቀን አደረግኩ መሰለኝ። እንደምታዩት በቀን 1000 እንዲሰበስብልኝ ነው ያደረኩት። 250 ከሰበሰብላችሁ እሱን ግዙት። ለምሳሌ እኔ 1000 ይሰበስብልኛል አይደል? 1000 ከሰበሰብልኝ በኋላ እዚህ ጋር የምታዩትን 1000 የምትለውን ማለት ነው እሷን እገዛታለሁ። ከዛ በቀጣይ ቀን ምን ያደርጋል ማለት ነው 2000 በቀን ይሰበስብልኛል። ያው በቀን $1 ሜክ ማድረግ ይችላል ማለት ነው። ሶ ፋሚሊ ያው ሌላ ጥያቄ ካላችሁ ደግሞ ኮሜንት ላይ ያሳውቁኝ። ያው ቴሌግራም ቻናላችን ደግሞ እየተቀላቀላችሁ ቪዲዮውን ደግሞ ላይክ ማድረግ እንዳትረሱ። ያው ሰብስክራይብ ብታደርጉ ደግሞ ከእናንተ ምን የሚቀንስባችሁ ነገር የለም። ያው የእናንተ አንድ ሰብስክራይብ ለኛ ሞቲቬት የምታደርገን ስለሆነ ማለት ነው ፋሚሊ። ያው ይመቻችሁ። መልካም በዓል።